مني بيري دي سو مامرا ሲጣፍጥ አትበላም እንዴ? እኔ እንደሆነ እስካሁን ድረስ ምግብ አልሰራውልህም። ለነገሩ አሰራሩን እዚህ ታቀበታለሁ። ቆይ ግን ለምን ከዚህ ሁሉ የራሳችንን ሰራተኛ አቀጥርም? ኦ ማይ ጋድ ወይኔ ቅቤ ቀብኝ እኮ ነው ያሉኝ። ኦ ማይ ጋድ ቅቤና እኔ ደግሞ ምንና ምን እንደሆነ ታውቃለህ አይደል? ታውቃለህ መቼም። ቆይሽ ታዲያ እንደው ዝም ብሎ አማት መሆን አለ? ቤሪ ቆይ እስከ መቼ በዚህ ሁኔታ ልዘልቁ ነው? ቅድም የቴካዌ ምግብ በላሽ፣ በዛ ላይ ዴዘርት ብለሽ ጨመርሽ። ወጪውን ራሱ እንዴት እንችላለን? እኔ ይኸውልሽ ነግሬሻለሁ፣ የውጪ ምግብ አይስማማኝም። አይገባኝም። እኔንም ሰራተኛ ለማድረግ ነው እዚህ ድረስ ያመጣኝ ነው? አንቺ እያለሽ ለምን ነው ሰራተኛ መቀጥረው? ይኸውልህ እናት ለሷን የሚያግዙት እኔን ከመጀመሪያው ጀምሮ ምንም አልወደዱኝም። ግን ጥሩ ምራት ለመሆን ከፈለግሽ ያው አንዳንድ ስራዎችን የግድ መልመድ አለብሽ። ኢማጂን ቅቤ ቀብኝ እኮ ነው ያሉኝ። እኔና ቅቤ ደግሞ ምንና ምን እንደሆነ ታውቃለህ አይደል? እና ራስሽ እኮ ነሽ በአማችሽ እንድትወደጅ የምታረጊው። ቆይ ግን እኔ በጣም ነው ግራ የገባኝ። የዚህ ቤት አባወራ ማን ነው? ንገረኝ፣ ማን ነው? ምን ችግር አለው እንዴ? እና ዝም ብሎ አማት መሆን አለ እንዴ? ቆይ ግን ለምን ልጅቷን ጎትታ አታስወጣትም? ይሄን ቤት እየበጠበጠች ያለችው እሷ ናት። ምን ማለት ፈልገሽ ነው? እኮ ስለዚህ ለሷ አሁንም ድረስ ስሜት አለ ማለት ነው። አጋቺው ወይኔ ጉድሽ ቤሪ። ለእናቴ በጣም ባለውለቷ ነች። ይኸውልሽ እናቴ በታመመችበት ሰዓት ላይ እሷ ነች በቅርበቱና ደከመኝ ሰለቸኝ ወገቤን ምን ይሳትን አገላብጣ ያስታመመቻት። እና ቆይሽ አሁን እኔ ለእናቴ ጥሩ ምራት ለመባል እሳቸው ታሞ እኔ ማገላበጥ አለብኝ? ማገላበጡ ቀርቶብሽ እንደው በቅጡ እንኳን በሰራሽ። ቆይ እንዴት በአማትሽ የምትወደጂ ሰው መሆን ያቅትሻል? ፍርቱና ናት ፍርቱና ይኸው እሳት ነበልባል ቤቱን ትርምስግል በተጸድት ፈሽ ምግቡን ክሽ ድርድር በቃ ለማይ ተመቸቻት። እንዴት እንደ ፍርቱና እሷን መብለጥ ያቅትሻል? እሺ ቆይ እኔ ምን ፍጠሪ ነው የምትለኝ? ምን ማለት ነው? ምን ጥያቄ ነው? እንደው ቢያቅትሽ ፍርቱና መብለጥ ያቅትሻል? ፍርቱና እኮ ቤት ውስጥ የማትሰራው የማትወጣው የማትወርደው ነገር የለም። ቤት ታጸዳለች ነጋ ጠባ፣ ከመይስራ አጠፋም፣ ለማይ ታዛዥ ነች። እሺ ነው የምትለው፣ እንስፍስፍ ነች። እማዬ ለምን ወደደቻት ይመስልሻል? እነዚህ ነገሮች አይተሽ አጥንተሽ አጣርተሽ እንደ ሴትነትሽ እሷን ካልበለጥሻት ከማይ ጋር አዘልቁም። አዘልቁም። በእናት ጸጉሬ መስራት ፈልጋለሁ። ጉዴ በፈጠረሽ የምናወራው ነገር በኋላ ስቴሪን እንኳን አልቀየርኩም። ምን አይነት ጣጣ ውስጥ ነው የገባሁት? በእግዚአብሔር እማዬ ታጥረግርግሽ ትስደብሽ በነጋ በጠባ ቁጥር ትገላምጥሽ። እሱን ነው የምንፈልጊው። ላቁርሳ ኧረ ነገር እንዴት ነው? ወይኔ ጉድሽ ቤሪ። እየጠቆርኩ ነው መሰለኝ። ሜካፕ መቀየር አለብኝ። አየሽ አይደል ሁሉም እንዴት እንደሚያምርብሽ። ከዚህ በኋላ ራስን መጣል ብሎ ነገር የለም። ጥንቅቅ ዝንጥ ያለች ሴት ነው መሆን ያለብሽ። ግን ይሄኛው ትንሽ አላጠረ እንደውም ልክክ ነው ያለብሽ። ቀሚስ ከጉልበት ከደረሰ በቂ ነው። ከዚያ ካለፈ ነው መንጓተት። ባይሁን ጸጉርሽን ተሰርተሽ ትመጫለሽ። ደግሞ አንዳንድ የሚያስፈልጉሽ ማዋቢያዎች ወተን እንገዛለን። እታለም ግን አልገባኝም። ቆይ ለምንድን ነው ይሄን እያደረግን ያለ ነው? ባልሽ ለምን ይጠላሽ ይመስልሻል? ሴትነት ጎሎሽ፣ ጸባይ ጎሎሽ፣ ምንም ጎሎሽ እኮ አይደለም። ራስሽን ስለማትጠብቂ ብቻ እኮ ነው ባልሽ በላይሽ ላይ ሌላ ሴት ያመጣብሽ። እንደዛ ከሆነ በደንብ አድርጌ ራሴን እጠብቃለሁ። በይ አሁን በደንብ ተገናኝተናል። በይ
ከዚህ በኋላ ለዛሬ ብቻ አይደለም እንደዚህ መዘነጥ ሁልጊዜም እንደዚህ ዝንጥ ብለሽ ነው የምትቀመጪው እሺ ታለም እሱ ልቧ ይሸፍትብኝ እንጂ በእኔ በኩል ምንም ለማድረግ ዝግጁ ነኝ በተነሻ ወደ ጸጉር ቤትሽ ሂጂ አሁን እንደተቀየምሽ ነው ያደረኩት ነገር ትክክል ነው ብለህ ነው እንደምታስበው በሚስትክ ላይ ሌላ ሚስት ማምጣት ላንተ ጀብድ ነው አይደል እማጨርሰው ከሆነ እንዳትጀምረው ብዬ መጀመሪያውኑ ማስጠንቀቂያ ሰጥቼክ ነበር አይደል እኔ የምለው ግን ቆይ ማሚ ለአንቺ ሰራተኛ ማገባት ጥሩ ነው የሆነ ክብር ምናምን ይባል ነገር እኮ አለ ባንተ ቤት አሁን ክብር አውቀህ ሞታል እቺ ከየት እንኳን እንደመጣች የማትታወቅ አለሌ ልጅ ይዘክ ስለመጣክ ባንተ ቤት አሁን ክብር አውቀሃል ይቅርታ ሚስቴን እንኳን እንድትናገራት አልፈልግም አንተም ምራቴን እንድትናገራት አልፈልግም ፍርቱናን ከሆነ በፍጹም የኔ ሚስት ልትሆን አትችልም ምክንያቱም ሰራተኛዬ እንጂ ሚስቴ ልትሆን አትችልም ማሚ እስኪ ንገረኝ ፍርቱና ሚስት ለመሆን ምን ያንሳታል ለወዳት አልቻልኩም መቼም በግድ ወስደሽ ልታጋብኝ አትችይም ማር እንደ ሰው ራሷን ስላልጠበቀች ነው እስኪ ተመልከታት መልክ ቢሉ መልክ ጸባይ ቢሉ ጸባይ ሞያ ቢሉ ሞያ ያላት ሴት ናት ቆይ ምንድነው ያነሳት ፍርቱና በቃ መጀመሪያ መስሎኝ ነበር ግን ስቀርባት አይደለችም ሴት አይደል መስሎ ቀረብካት ሳይመስል ሲቀር ደግሞ ተውካት ቆይ እኔ እንዲህ ዋልጌ አድርጌ አሳድገህ ነው ጭራሽ እኮ ማላውቀውን ታዲዮስን እኮ ነው የሆንክብኝ አንቺ ወደድሻትም አልወደድሻትም እኔ ምርጬን አንዴ ወስኛለሁ ታዲ ግን ይወደደው አልመሰለኝም ለዚያ ነው ብድግ ብሎ ይወጣው ለነገሩ አንቺ ለዚህ ነገር ገና ነሽ የወንዶችን ጸባይ ለኛ ተይው እውነት ግን እንዴት ነው እንደዚህ አበባ ይመስልሽው ምን አለች ዘርፊ በኝ ሁሉም ነገር በዚሁ ከቀጠለ አሁን የናቀሽ ታዲዮስ ከኋላሽ ነው የሚከተልሽ ለማንኛውም በቃ ልብሴ ልቀይርና ውስጥ ምሳል ስራ ይሻላል ወዴት ተነጋግረን ጨርሰን ምንድነው ወደ ኋላ መመለስ መቼም እንደዚህ ለብሼ ምግብ አልሰራም አይደል እንዴ ብትሰሪ ምን ችግር አለው ባይሆን ወጥ እንዳይነካሽ መጠንቀቅ ነው አረማመዴን ደግሞ እንዴት ላርገው 10 ጊዜ አልናገርም ከዚህ በኋላ ስታይልሽ ተቀይሯል አለባበስሽ አረማመድሽ አስተያየትሽ ሁሉ ነገርሽ ተቀይሯል ለማንኛውም ዛሬ ከመቼውም ጊዜ በበለጠ ቆንጆ ነጥብ አስቆጥረናል የእውነት ታለም እንዴት እንደማመሰግንሽ አላቅም አንቺ እኮ የኔ እናት ነው የምትመስዪው የእውነት ገና ሲያይሽ እኮ ለሃጩ ሁሉ ነው የተዝረበረበው ወይ ጉድ ገና ታያለሽ ካሁኑ እንደዚህማ ከሆነ ገና ታያለሽ መጨረሻውን ቆይ ዝም በይ አብረን እንደምናየው ወይ በቃ እሺ ልግባ እማዬ ደግሞ ምን ሆና ነው ያው አይኗ ነው ቆይ ባለፈው ሐኪም ቤት ወስዳችኋታል ነበር እንዴ ምን አሏችሁ ሞራው መገፈፍ አለበት ለሱ ደግሞ ምን ያህል ገንዘብ ነው የሚያስፈልገው አራት አለም እኔ ያን ያህል ገንዘብ የለኝም እዚህ ምሰራበት ያው ለአንዳንድ ነገሮች ያስፈልገኝና ለዛው አልኩት ሄሎ ታለም ሄሎ ወይ ፍዳዬ አግብቼ እንደነበር ቤተሰቦቼ ያውቁ ባሌን በላይ ላይ ሌላ ሴት ይዞብኝ መጥቷል ቤተሰቦቼ ይሄንን ቢያውቁ መቼም ሰው አያደርጉኝም ወይ እንደ ሰራተኛ ተቀጥሬ አልሰራው እንደው ትዳር ብዬ ገብቼ እሺ የኔ ዘበናይ ደግሞ ማንን ለማማለል ነው እንደዚህ ሆነሽ ቆምሽው ምን ነው የፈለከው ይሄን መስሎኝ ማሚን አትመኛት ያልኩሽ እኮ ለዚህ ነው የለቀ ስልክ ስታወሪ ሰምቼሻለሁ በአንድ ነገር ከተስማማን የምትፈልጊውን ገንዘብ በሙሉ ሰጥሻለሁ ከዚህ ቤት ውልቅ ብለሽ ከወጣሽ ነው ግን ማረቀው ከቤት የት ነው መውጣልህ ለዚህ እኮ ነው ቦታሽን ወቂ የምልሽ
ታየኝ እኮ እንዳንቺ አይነት ገረድ ለኔ ሚስት ስትሆን። አዎ ከቤቴ አንተ ተቀበልከውም አልተቀበልከውም እኔ አንተ ሚስት ነኝ እሺ ደነስ ስለሆንሽ እኮ ነው የማይገባሽ ያኔ አንቺን ለማማለልና ድንግልናሽን በእጄ ለማስገባት ስል ነበር አይገባሽም ግን እኮ ያኔ ማሬ ስኳሬ ነበር የምትለኝ እንደ ሸንኮራ መጣ ከተፋኸኝ በኋላ ግን ገረድ መስዬ ታየው አይደል የእናቴን አላውቅም በኔ በኩል የነበረው ነገር ግን ሁሉም ነገር ውሸት ነው አሁን ግን ሰለቸኝ ግን እኮ አግብተኸኝ ነበር ሚስት አድርገኸኝ ነበር አንድ አልጋ ላይ እየተኛን እናትም እንዳማት ተቀብለውኝ ነበር ያኔ በፍቅር እየኖርን ነበር ከዚህ ቤት ውጪ አላልኩሽም እኔ ደሞዝ እየከፈልኩሽ እዚህ ቤት ማገልገል ትችያለሽ ግን እንደ ሚስት ሳይሆን እንደ ሰራተኛ ገባሽ ነገርኩ እኮ እኔ ለዚህ ቤት ምራት እንጂ ሰራተኛ አይደለሁም ጥሩ እንግዲያው ምርጫው የራስሽ ነው በስቃይ መኖር ከፈለግሽ ህይወትሽን ሲኦል አደርገዋለሁ ቆይ ግን ለምንድነው ይሄን ያህል የወደድኩ ለምንድነው ቆይ ግን ለምንድነው ይሄን ያህል የወደድኩ ለምንድነው ይሄን ያህል ላንተ የተሸነፍኩት ለነገሩ ጠላቴን መቻጣውት የገዛ ደመኛዬ ልቤ ነው ማይሆን ሰው ላይ ጥሎ ይሄን ያህል እንደዚህ የሚጫወትብኝ አሁንስ አልችልም እንጂ በጠላክ ብዬ ተመኘው ያ ማረግ ያለብን ነገሮች ብቻ እናደርጋለን ምንም ችግር የለውም ቆይ ግን እኔ ምላ ለምንድነው ማዘር ግን እንደዚህ የሚጣሉኝ አንቺን አልጠላውሽም ይልቅ የጠላውት ድርጊትሽን ነው እንዴት እማወራ ያለበት ቤት ሚስት ነኝ ብለሽ ትገቢያለሽ እማወራ ጭራሽ ያቺ ገረድ ለዚህ ክብር በቅታለች ማለት ነው አፍ ሲከፈት ጭንቅላት ይታያል የሚባለው ንግግር ነው ያስታወሽኝ ላፍሽና ለንግግርሽ እንኳን ለከት የለሽም እና ለኔ ያልሰጡኝን ክብር ለሷ ሰጥተው እማወራ ሲሏት ታዲያ እኔ ምን ላድርግ እስኪ ንገሪኝ ላንቺ ማወራነት ሲዞሩ መዋል ሲሽከረከሩ መዋል ነው ወይስ ቤት ውስጥ ተዘፍዝፎ መዋል እማወራነት ማለት ተዘፍዝፎ ሲኳኳሉ መዋል አይደለም እማወራነት ማለት ለባል ምግብ ማብሰል ቤተሰብን መንከባከብ ነው አልጋ ላይ ብቻ አይደለም እማወራነት ግን እኮ ማዘር በጊዜ ሂደት የማይስተካከል ነገር የለም ደሞ እድል ሰጥቶኛል ነበር እንዴ ጊዜ ማጥፋት ነው የሚሆንብሽ ፍርቱና ላይ ለመድረስ ገና ብዙ ይቀርሻል እጭ አሁን ሳላበዙትም እንዴ ማዘር ግን እንዴ ነይ ደብድብኝ ነይ ምችኝ የቀረሽ እሱ ነው ለነገሩ አንቺ ምን ታደርጊ እንደ ዘበኛ በር ከፍትልሻለሁ ለነገሩ ልጄ ነው የማንንም አለሌ ከመንገድ ላይ እየሰበሰበ እየመጣ የሚያሰድበኝ አረባሁት ማዘር ተረጋጉ እኔ ደግሞ መቼ ነው የሰደብኩት እንዴ ተረጋጉ አበዙት ማለት ይሄን ያለ ጾል እንዴ ማዘር ደግሞ መቼም ከዚህ በላይ ዱላ አንስተሽ አደበድብኝ ወይኔ ጉዴ እኔ መጣጣውስ እሺ ምንድነው ምን ሆናችሁ ነው ስትጨቃጨቁ ሰማው ድምጻችሁ እኮ ነው የሚሰማው ድምጼ ላይ ተሰማ ምን አለበት ድምጼ እቤት ውስጥ የመሰማት ጉልበት ባገኛ አረባኩት ማዘር አረጋጉት እንዴ ቆይ አበዙት ማለት ይሄን ያህል ያናግራል እንዴ አያት አይደለ እፍል ለፊት ስትሰድበኝ አመሰግናለሁ እንደ እናት አክብረክ ጥሩ አማች ስላመጣክልኝ አመሰግናለሁ ምን ማድረግሽ ነው ጭራሽ ስድብ እና ስሬ የዛችን ገረድ ስም እያነሱ ሲያመሰግኗት ታዲያ ምን ላድርግ ቆይ በዚህ ሁኔታ እንዴት ነው የምንዘልቀው እሺ ቆይ ቤት ድረስ ያመጣኸኝ እንደ ሰራተኛ ልታሰራኝ ነው እንዴ እኔ እንደዛ አላልኩም ያላልኩትን አላትበይ ብትልም ከዚህ በኋላ ከዚህ ንቅንቅ የሚል ሰው የለም እሺ እሺ አሁን ርቦኛል ገብተን እንብላ እኔ የውጭ ምግብ ስልችት ብሎኛል ሰራተኛ አምጣ ብለህ እምቢ ብለሃል ለነገሩ የዛችን ምግብ ለምደሃል አይደል ስለዚህ ና እንሂድና እንብላ ማለት ነው ወይኔ የታባቷ ብታይ እንዴት ቆሊዋን ግፍፍ እንዳደረኳት ግን ጎላችን አንድ ቢሆንም አስተላለፋችንን ግን መቀየር አለብን እንዴት መቼም እሷ ካንቺ ጋር ተወዳድራ ምራት መሆን አትችልም ስለዚህ እንደነገርኩሽ በነገር ሽንቁጥ እያደረግን ስቃይዋን ማብላት ፍርቱና ደህና አይደለሽም እንዴ ከቅድም ጀምሮ ግፊትሽ ልክ አይደለም ምን ነው የተፈጠረ ችግር አለ ይሄን ነገር እንዴት እንደምነግርሽ አላውቅም ታለም እማዬ ወይ በሞትኩት
ምን ሆኑ? ሞራ ነው አሉ። ሞራው ካልተገፈፈ ደግሞ ማየት እንደማንችል ዶክተሮቹ ተናግረዋል። ውይ እኛም እኮ አጉል የአማትና ምራት ጨዋታ ስንጫወት የቤተሰቦችሽን ጉዳይ ረሳ ነው። ባታስቢ አሁን ገንዘብ ሰጥሽና እናትሽ ይታከማሉ። ምንም ነገር እንዳታስቢ። ያው ትንሽ እህቴ ስራ እንደሌላት ነግሬሽ የለ። ቤት ውስጥ ደግሞ ከኔ ውጭ የሚረዳቸው ሰው ማንም ሰው የለም። ምን ሆነሻል? ባይልልሽ ነው እንጂ እኮ ይሄ ገንዘብ የሚያንቺ ነበረ። ያ ባብራስ ነው እንጂ እንደ ማስቲካ ላምጦ የተፋሽ። የምርሽን ነው ታለም? ምን አለች በይ? ገረድ ባለበት አፉ ማሬ ካላለ ዘርፌ ውሸታም በይ። እሱ አሁንም ቢሆን እኔን ገረድ ብሎ መሳደቡን አላቆመም። እየተከታተለ አላስቀምጥ ብሎኛል። ብቻ አንቺ እንደነገርኩሽ አድርጊ። እራስን መጣል ብሎ ነገር የለም። እንደውም እነዛ ልብሶችሽን ቢጃማዎቹን አውጥቼ ነው ማቃጠላቸው። ዊታለም አንቺ ባትኖሪ ኖሮ ግን እኔ እንዴት ሆን ነበር? የእውነት በጣም ነው ማመሰግነው። በቃ ቆንጆ ቡና ላፍላልሽ። እንደዚህ እንዳልኩሽ አዎ እንዴት ብለሽ መጣል የለ እንደው ዘርፌ ምን አለች በይ። እንደው ማሬ ብሎ ካልመጣ እንደው ምን አለች በይ ታያለሽ። እንዳፍሽ ያርግልኝ ታለም። እኔ ምልክ በሆነ መንገድ እቺ ምናምንቴ ከዚህ ቤት ንቀል አድርገን ማውጣት መቻል አለብን። እኔ ግን አሁንም ቢሆን መንገዱ ያው ነው መስሎ የሚታየኝ። አንቺ በምንም ምክንያት እናቴን ጥሩ ምራት መሆንሽን ማሳየት መቻል አለብሽ። ቆይ ግን ለምን አይገባህም ታዲ? እንዴ ቀድሞውኑ ሰራተኛህን ምራት አድርገው ስለተቀበላት እኔ ምንም ባደርግላቸው አይቀበሉኝም። አርገሽ ያሳያት እስኪ። እስካሁን ከመጣሽ ጀምሮ ክፍልሽ ቁጭ ብለሽ ከማኳኳል በቀር ምንም ያደረግሽው ነገር የለም እኮ። ጭራሽ አንተም እኔን እየወቀስከኝ ነው። እስኪ ምን ስርስር በይ። ምን አስፈልጉት? ምን ላርግሎት? በቀቀራቢያቸው የሚያስፈልጋትን ነገር በሙሉ አድርጊላት። እንዴ እናት የሚፈልጉት ነገር ከኔ አቅም በላይ ከሆነስ እሺ እኔ ምን ላድርግ ታዲያ? አዝያቸው እንድዞር ነው የምትፈልገው? ትዳርሽን ለመጠበቅ አዝለሽ ብትዞሪስ ምን ችግር አለው? ቆይ ግን ምን አድርጌ ነው የምትለኝ? ፍቅሬን ብዬ ቤት ድረስ ስለመጣሁ ነው እንደዚህ የምትለኝ? እንዳታለቅሽ እንደው አደራሽን። ለነገሩ እኔ ምን አገባኝ? የሚበላሸው ኩልሽ ነው። ያሾፍክብኝ ነው። እንዲያውም ዛሬ ከአንቺ ጋር ወጣ ብዬ ፈታ ማለት ፈልጌ ነበር። ጭራሽ አምሽተን ልንመጣ? ምን ነው እሜ እንዳትቆጣሽ ፈርተሽ ነው? እና ገና ለገና ያማቼን ቁጣ ፈርቼ የምፈልገውን ነገር ላላደርግ ነው? ይኸውልህ እንደውም ዛሬ ኦቨርናይት እንድንወጣ ነው የምፈልገው። በገዛ ቤቴ መቼም ማንም እንደማያባርረኝ እናያለን። እንግዲህ እናያለን። እኔ ቤሬ ማንንም አልሰማም። እንሂድ። ዛሬ ደግሞ ሞናሊዛ መስለሽልኛል። በጣም አማረብኛ። በፊት እኮ እናንተ ጋር ስመጣ እንደዚህ አልነበርኩም። ገና ምን አይተሽ? ከዚህ በላይ ገና አበባ ትመስልኛለሽ። አበባው ሲጠወልግስ? አዎ ደግሞ እኔ እያለሁ ለምን ትጠወልጊያለሽ? አበባው ሲጠወልግስ? እኔ እያለሁ ለምን ይጠወልጋል? እና እየተንከባከብኩሽ ቆያለሁ ያልከኝ ነው? በሚገባ ሲጀመር አንቺን መንከባከብ የኔ ኃላፊነት ነው። ስራዬ ምን ሆነና? ደህና ማምሸት የተወው ልጅ እችርጉም መታ ታበላሽብኝ። ዋናው በደና ነው ወይ ነው? እንደዚህ አምሽቶ እኮ አያውቅም። የራሱ ጉዳይ። ለኔ ሲል ለምን 10 እግሩን አይበላም? ይሄንን የተበሳበሰ ህይወት ፈልጎ አይደል አንቺን የመሰለች ሚስቱን ቁጭ አድርጎ ከማንም ጋር የሚጨማለቀው?
ወይ ካልሆነ ወጣ ብዬ ልፈልገው እንዴ? ኧረ እባክሽ እስኪ አርፈሽ ተቀመጪ። ደግሞ አንቺም ወጥተሽ ቀርተሽ ደግሞ ላንቺም ላስብ እንዴ? ነይ ገብተን እንተኛ። እኛ እንደነሱ አልደላንም። አይ ታለም አንቺ ተኝ፣ እኔ ትንሽ ጠብቀዋለሁ። እንደምን ዋላችሁ? ኧረ እባክሽ እንዴት አመሻሹ ነው የሚባለው? ኧረ አደራችሁ አይሻልም? የሚያስተካክለች ሰራተኛ እንደ ሰራተኛ መሆን ያለበት አለባበሱ፣ አነጋገሩ፣ አበላሉ ቢሆን እንደ ሰራተኛ መሆን አለበት። ታዛዥ ነኝ ክቡርነቱ። ኧረ እንደው አዞ ይብላ። ወይኔ ዘርፌ እንደው የማንም መጫወቻ ሆኜ ልቅር? የማንም አራሙቻ መጫወቻ ልሁን? አንዬ አራሙቻ ምንድን ነው? አራሙቻ ምርቃት እኮ ነው። እንኳን ወደዚህ ቤት በሰላም መጣሽ ማለት ነው እንዴ? ማዘየር ሰው ማራሙቻ ማዘየር ነው አራሙቻ ምርቃት ነው ያልከኝ ምን አንተ ማፈሪያ ነህ፣ በጣም ማፈሪያ ነህ፣ የማትረባ ከንቱ። ነይ ነይ እንተኛ ልጄ ነይ። እናት እርግማን እንጂ ምርቃት አይወድላቸው በረሽሽ ገራሚ ሰራው እኮ ሀይሎዬ። መቼም ይህንን ነገር ልታውቅ የምችለው እቺ ፍርቱና ነች። ከሰው ውጭ ማንም ይሄን ነገር ይሄ አለ እንጂ እዚህ ዘይትና በርበሬ እንኳን ቀላቅሎ የማይዋጣላቸው መርዝ ነበር እንዴ ጠጣን? ምንም ነገር እኮ አላስታውስም። እሜ አንቺ የኔ ጥሩ ጓደኛ እንድትሆኚ ነው የምትፈልገው፣ ግን አንቺ ደግሞ አለ አይደል የሆነ ታይፕ ያለሽ። ታይፕ ደግሞ ምንድነው? ኧረ ቃሉን አንጠባጠብሽው። እሺ ይሄ ምርጫ አይደለሽም አለ አይደል? በቃ የሆነ ብዙ የሚጎሉሽ ነገሮች አሉ። አንቺ ከኔ ጋር ፊት ለማድረግ በጣም ፊት ለካ አታውቂም። አንቺ ከኔ ጋር ለመመሳሰል ለመግባባት አይደለም በቃ ብቻ ወክም ብናረግ ምናምን የሆነ ከኔ ጋር ታይተሽ የሆነ ታምራለች አታምሮ ሚስቱ ምናምን ፍቅረኛው አሪፍ ነው ለመባል አለ አይደል? እንደዛ ለመሆን ገባሽ? እና ያ ሁሉ ነገር ውሸት ነበር ማለት ነው? እያቺ ደግሞ ዝም ብለሽ ውሸት ነው አትበይ። በቃ ይኸውልሽ ትመኛለሽ። እኔ እስከ ዛሬ ማብሬ ካንቺ ጋር የሆንኩት ለማይስል ነው። ካሁን በኋላ ለማይስል የማይሆን በይሉኝታ የማይሆን ህይወት መኖር አልፈልግም። በቃ ይኸው እኔ በይሉኝታ አላሰርኩም። ሲጀመር ራስክ ነህ የመጣክብኝ እንጂ እኔ እንዲቀር ፈልጌ ነበር። አይገርምህም? እስኪ ተረጋግተሽ አውሪ። እስኪ አክብሪኝ፣ ቢያንስ እስኪ አክብሪኝ። ስለማከብርክማ ነው እንዴት እያናገርኩ ካለው በስርዓት አውሪያ። ታዲያ ምንድነው የሚያንጣጣሽ? ነው ሰው ተሰብስቦ ይምጣል አንቺ ሲል ለምን ይሰበሰባል?
ለምን ይሰበሰባል? ሲጀመር እኮ በላይ ላይ ነው ሴት ይዘክብኝ የመጣው። እኔ ነኝ አምን ብዬ ተቀበልኩ። ሌላ ቢሆን ማንም ሰው ዝም ብሎ አያይህም። እሺ ታይፕ ያርልሽ ማለት ይሄ ነው። የኔ ታይፕ የሆነችው ሚስት ይቺ ነች። የእውነት? አዎ የእውነት ነው። እቺ አለባበስ ማታቅ ወጥ ሰርታ እንኳን ማታቅ ሴት በይ አሁን እኔ ከሷ ጋር ቆንጆ ጊዜ ማሳለፍ ፈልጋለሁ። የሚሰራራ ነገር ካለ ማምሰራተሽ የምንፈልገው ነገር ካለ ታቀርብልናለሽ። እቺን ብቻ ፌቨር ስሪልኝ። ለካ ፌቨር አታቂም። ውለታ ስሪልን። የእውነት ይቆጭሃል? እሺ እንዲቆጭክ ነው ማደር። ኧረ በይ ዝም በይ። እኔ ጥፋተኛው አንተን ማመን አልነበረብኝም። እኔ ግን ትንሽም ቢሆን እማዬ በንዴት ፊቷን አስታውሳታለሁ። ዛጋ ያለው ምንድነው? ሽሮ ፍትፍት ነው። እንዴት ለስካር ፍቱ መድኃኒት መሰለሽ። ማን ነው ሰርቶ ያመጣው? ሰራተኛዋ ናት አይደል? ኧረ አይደለም እማዬ ናት። እስታሽኝ እኮ አውቀዋለሁ። እማዬ ናት አልኩሽ እኮ። ታዲ እምልልሻለሁ ስትገባ ግን አላየኋትም እኔ ራሴ። እና መኝታ ቤት ገብታ ነበር እያልከኝ ነው? አንቺ ደግሞ ነገሩን ብዙ አታካብጆሽ። አካበልኩት አይደል? የድሮ የባሌ ቅምጥ መኝታ ቤት ድረስ መጣ አካበልኩት። ቆየ ማታው ሳንስ ደግሞ ሌላ ጥብ እዚህ ለፈጥራ ያሰብሽ። ማታ ግን ምን አድርጋለሁ? ለነገሩ ባደርግም ቀጥቼ ስለነበረ ነው። እሷ ግን ሆን ብላ አንዴ ለማበሳጨት ያደረገችው ነገር ነው። እቺ ልጅ ከዚህ ቤት መውጣት አለባት። እሱ ሳልፈልግ ቀርቼ ይመስልሻል? ብትፈልግማ ኑሮ ጎትታ ታስወጣት ነበር። ይሄንን ስንቴ ነው የምነግርሽ? ልጅቷን በብልጠትና በዘዴ ካላስወጣት እማዬ በጣም ነው የምታዝንብኝ። እኔ ደግሞ እማዬ እንድታዝንብኝ በፍጹም አልፈልግም። ቆይ ምን ቁርስ አልሰራችም እንዴ? ሽሮ ፍትፍት ብቻ ነው የሰራችው። እኔ ምን አውቃለሁ? እስኪ ካለ ዘይት ደግሞ ሽክ እናድርግ። ወይኔ ጉድሽ ቤሪ ያመመኝ ነው በቃ። ይሄ ምንድን ነው የጠጣ ነው? እባክሽ ታለም ለመረጋጋት ሞክሪ። ያምሻል ስትበሳጪ። አይደለም መታመም ለምን ድብና አይደለም? ከዚህ በላይ ምን ሊመጣብኝ? ኧረ ስለ ፈጣሪ ምንድነው የምታወሩት? እስኪ ስለሞት አታውሪ። እማዬ ደህና አደርሽ? ደህና አደርሽ እማዬ? ደህና አደርሽ እማዬ ስትለኝ ትንሽ እንኳን አታፍርም? ማታ ያንን ሁሉ ነገር ስታደርግ አምሽተክ አሁን እማዬ ደህና አደርሽ ስትለኝ ትንሽ እንኳን አታፍርም? ምን አረኩም? ምንም አላደረክም ወይ? እንደዛ ስትሆን የነበረው ማታ አይታወቅህም ማለት ነው? ማዘርዬ ትናንትና እኮ ትንሽ መጠጥ ቀማምሰን ስለነበረን ነው። ረበሽን እንዴ ማዘር? ተሰሚኛለሽ? ልጄ መጠጥ ትቶ ነበር፣ ማምሸትም አቁሞ ነበር። ምክንያቱም ያኔ ሚስት ነበረችው። ምን ማለት ነው እንዴ ማዘር? እና አሁን ሚስት የለውም እያሉኝ ነው? ታውቆኝ ነበር። መጀመሪያውንም መጥፊያውን ቤት ድረስ ይዞ እንደሚመጣ ታውቆኝ ነበር። እባክሽንማ አንተ ዝም በል። ደግሞ ልታወራ ስትሞክር ትንሽ እንኳን አታፍርም? ይቺን ዋልጌ ነው ይቺን አለሌ ምራት ብለህ ለኔ ስታመጣልኝ ትንሽ እንኳን አታፍርም? ምን ነው አሁንስ ሆዴ ውስጥ ውሃ ሆነ በቀረ። አረመ እንደዚህ አንቺ ነሽ አይደል ነው ለምታረጊው? አንቺ ነሽ መቼም ጉልበትህን ለኔ ነው አይደል የምታሳየው? ትሰማኛለህ? እኔን ምንም ማድረግ አትችልም። እሺ
አንቺ እኮ ነሽ ይሄን ሁላ ነገር እያበጣበጥሽ ያለሽው እዚህ ቤት ውስጥ። የምርህን ነው? አዎ አንገቷን ይዘህ እቺ ልጅ ከዚህ ቤት አንቃ አስወጣልኝ። እኔ ነኝ አንቺ ነሽ ከዚህ ቤት የምትወጪው? አንቺ ማትረቢ። ተይ እንጂ። ሰምኛለሽ? እንዲያውም ከአሁኗ ሰዓት ጀምሮ ከዚህ ቤት ውልቅ እንድትልኝ እፈልጋለሁ። ምን ታመጫለሽ? ውጭልኝ ያልኩሽ እኮ ነው። አልወጣም። ሰማኛለህ? እሷ ከዚህ ቤት የምትወጣ ከሆነ እኔም እወጣለሁ። Thank you.